ይህንን እድል እንዳያመልጠን የሚመለከታቸው የመንግስት አካላቶች ፕሊዝ ይሄን እድል እንደ ወጣት ነው ጥቁር ነው ከምናም ከሚል ከእንትን የመነጨ እኛ ወጣቶች ስለሆነን ኢንፍሉዌንሱ ይገባናል እሱን ለመረዳት ሞክራችሁ ለውጥና የሆነ ነገር አምጡ የልጅ ወደ ብር ይቀር ለኢትዮጵያ ገቢ ይሁን የሚል አቋምና ሐሳብ ነው ያለኝ ሰላሙን ለገስት ማለት ነው ወይ ደግሞ ለልጄ እና ያ ከጸዳቶ ቢጠብቀኝ ደስ ይለኛል አዶናይ ቲክቶከር አዶናይ የሰራው ስራ ሌሎችም አንጋፋ ለሆኑ አርቲስቶች እንዲሁ እንዲበረከት ያስችላልና ተነሳሽነቱ እንዲቀጥል ነው በዚህ አጋጣሚ መልእክታችንን እናስተላልፈው ጋይስ ሰለሞን ደስታቸውን እንግዲህ እያከበሩ ነው ከአዶናይ ልጆች ጋር አዎ ሰብስክራይብ ማድረግ እንዳይረሳው ሰላም እንደምን አላችሁ ማነው አላችሁ ወይ ወገን መተና ተመልሰን መተናል እንግዲህ ተናል ይላል ዛሬም በአዲስ ነገር ከቻሳ አዎ ዛሬ ደግሞ ጋይስ ሰለሞን መኪናውን ተረክበው ይሆን ወይስ አልተረከቡም የሚለው ነገር አብረን እንከታተል ይሆናል ሲቀጥል ደግሞ አይሾ ስፒድ ወደ ኢትዮጵያ ሊመጣ ይሆን When is Ethiopia? When is Ethiopia? When is Ethiopia? Ethiopia is going to be soon though. Ethiopia going to be soon. እንደገና ደግሞ ሲቀጥል ደግሞ አዶናይ ስለወደፊቱ ምን ተናገረ የሚለው በዛሬ ቪዲዮአችን የምናሳያችሁ ይሆናል አብረን እንመለከታለን እንደውም ባለፈው በሰራሩ ቪዲዮ ስለ አዶናይ አንዳንድ ነገር ብላችኋል አዶናይ አትንኩብን ምናምን እያላችሁ ነበር ዛሬ ከዛ ይባስ ቪዲዮ ነው የሚሆነው ተከታተሉን ጠብቁን ያዶናይ አድናቆች ለማንኛውም ሰብስክራይብ ማድረግ እንዳይረሳ እንወዳችኋለን ወደ ቪዲዮ ለቲክቶክ አዋርድ አዘጋጆች ይመለከታል ቀጣይ አመት እንግዲህ ቲክቶክ አዋርድ ልታዘጋጁ ነው እና ቲክቶከር ኦፍ ዘ ይር ሽልማቱ ደግሞ ባለ 2 ቤድሩም አፓርትመንት እንደሆነ ተናግራችኋል ኦኬ የዘንድሮ እንት ነበር መኪና ነበር መኪናውን እሱ ነው የተሸለመው ቀጣይ አመት ደግሞ ምንድነው ባለ 2 መኝታ ክፍል የቤት ሽልማት ነው እና አንድ ነገር ልጠይቃችሁ ፈልጋለሁ አስቀድሜ ማለት ነው እኔ እንግዲህ ነጭ ቤት ወዳለው ፈርኒሽድ ነው የምወደው አልጋዬ ደግሞ የኔ ኪንግ ቢሆን ደስ ይለኛል ሁለተኛው ሩም ደግሞ ወይ ኩዊን ወይ ኪንግ who cares ኩዊን ቢሆን ደስ ይለኛል ለገስት ማለት ነው ወይ ደግሞ ለልጄ እና ያ ከጸዳቶ ቢጠብቀኝ ደስ ይለኛል እላችኋለሁ ግን ይመጫው ልጅ ግን በጣም መቃንታ ኮንፊደንስ ጥግ ድረስ መተናል የሚያስፈልግ ኮንፊደንስ ጥግ ድረስ በጣም ይችላል በስማ እንዲጸዳዳ ፈልጋለሁ ግን እንደዚህ ብሎ ከበላ እንደዚህ ብሎ ቀጣይ ያመቱን ምርጥ ቲክቶክ እንትን ከበላ ይችላል በስማ ስለሚችል ታሪክ እንደ ታሪክ ነው የሚመዘግብለት እንደ ታሪክ አሁን ላይ በጣም የሚገርም ታሪክ እየሰራ ነው ሲቀጥል ደግሞ አሁን እንዲከበላው እንዲ ብሎ ተራራው ከበላው ይችላል እንላለን መገመት ቀላል ነው አዎ በቀጣይ ደግሞ ስለ አይሾ ስፒድ ወደ ኢትዮጵያ ይመጣል መጥቷል ነው ይመጣል በቃ ይመጣል መሽቀሉ አልተወሰነም ግን ሊመጣ ነው እና የመጀመሪያ ቱሩን ያደርጉት መሰለሽ እንትን ነው አንጎላ ያደርጉ አንጎላ እና አንጎላ አድርጎ በቃ በብዛት ሰው አንጎላ የሚባል ሀገር አለችና እዛ አለ በቃ እንዳለ ጊቭ ሚ ማኒ ምናምን ያሉ እያስቸገሩ ነው ዋካችሁ እንዳታቋርጡኝ እንደዚህ እያላችሁ ፈረንጅ መስሏል ለነገሩ እኛን ስለሚመስል ማንንም ላይ ኢትዮጵያ ውስጥ አይሾ ስፒድ የሚመስል ልጅ አለና እና ደኛ ስለለመድ ነው ሚሉ አይመስሉ አይደለ ቢመጣውን ራስ ነው የምትሮጠው እዚህ ለማንኛውም ስለ አይሾ ስፒድ የተባለ ነገር አለ አብረን እንከታተል አረሱልኝ ለሚመለከተው አካል በሙላ ማለት ነው አይሾ ስፒድ ወደ ኢትዮጵያ ሊመጣ ነው አይሾ ስፒድ ማለት በጣም ትልቅ ኢንፍሉዌንሰር ነው ትልቅ እኔ ካራክተሩና ብዙ ነገር ደስ ባይለኝም ግን ትልቅ ኢንፍሉዌንሰር ነው ኢንፍሉዌንሱ ከባድ ነው ለህንድ መንግስት አቀባበል የተደረገው አቀባበል አይነት አቀባበል ለአይሾ ስፒድ የኢትዮጵያ መንግስት ሊያደርግለት ይገባል አራዳ ከሆነ ማለት ነው ማለት ይኸውላችሁ እስከዛሬ የተሰሩት የሚያማምሩ ፕሮጀክቶች ኮሊደሩ ሁሉም ነገር ማለት ነው ወደ ገንዘብ ወደ ቱሪዝም ገንዘብ የሚቀይር ትልቅ እድል ነው ለኢትዮጵያ የመጣው ባይዜ እዚህ ጋር መጥተው የሆነ ህፃን ጎረምሳ ወጠጤ ልጅ ከታያችሁ በቃ ዶላር ነው በቃ እንደዚህ ሊታይ የሚገባው ይሄ ሰውዬ
ይሄ ልጅ በጣም ሲናገር ደስ ይለኛል። ጎበዝ ነው። ትክክለኛ ነገር ነው እየተናገረ ያለው። ሲጀምር ልጅ እንዳይመስልህ ዶላር ነው የሚታየው እንዴ? ፊቱን ካየው ዶላር ነው። በጣም ኢምፓክት አለው። በጣም ትልቅ ኢምፓክት አለው። ዶላር እንዴ ያማል እንዴ? በጣም ነው ህዝብ የሚከታተለው። ማሰብ ያለብህ ብሮ የዓለም ህዝብ ነው የሚከታተለውና በቃ ይሄ ልጅ አሁን ኢትዮጵያ ውስጥ አሪፍ አቀባበል ቢደረግለት ኢትዮጵያ በዓለም ዙሪያ አሪፍ ተቀባይነት ይኖራታል። መነጋገሪያ ይሆናል እና በቃ ለቱሪስት አሪፍ ቦታ ሄዶ የቻይና ኦልሬዲ ቱሪዝሟ ትልቅ የነበረች ሀገር የባሰን የጨመረው መመልከት ትችላል። የሄደባቸው ሀገሮች በሙላ ቱሪዝሙ ጨምሯል። እኛ ደግሞ እስከዛሬ ከተቀበሉት ሀገራት በጣም በተሻለ ሁኔታ ነው አይሾ ስፒድን ልንቀበለው የሚገባው። ቅውጥ ባለ በኋላ ባህሉን የሚያሳይ አዲስ የተሰሩ ፕሮጀክቶችን ሁሉንም የሚያሳይ በሚመች ሁኔታ ተመቻችቶለት ጥበቃ ተደርጎለት ሊያስተላልፈው ይገባል። ይህንን እድል እንዳያመልጠን የሚመለከታችሁ የመንግስት አካላቶች ፕሊዝ ይሄን እድል እንደ ወጣት ነው ጥቁር ነው ከምናም ከሚል ከእንትን የመነጨ እኛ ወጣቶች ስለሆነን ኢንፍሉዌንሱ ይገባናል። እሱን ለመረዳት ሞክራችሁ ለውጥና የሆነ ነገር አምጡ። ይልጅ ወደ ብር ይቀየር፣ ለኢትዮጵያ ገቢ ይሁን የሚል አቋምና ሐሳብ ነው ያለኝ። ሰላም ሁኑ። ትክክለኛ ሐሳብ ነው። ባይዘው ቻይና ውስጥ እንዲህ ለመጎብኘት ሄዶ በጣም ነው ይጨምራሉ የቱሪዝም እንትን ነው በጣም እሱም እየተናገረ ያለው እኮ እንደዛ ነው። የሄደባቸው ሀገሮች ሁሉ ቱሪዝማቸው ከፍ እያለ ነው። ተጠቀሙበት፣ ሀበሻውያን ተጠቀሙበት፣ ጀለስን አቀባበል እናድርግለት እና እባካችሁ ተቆጠቡ። ደግሞ ከአንዳንድ አልባሌ ነገር ሲቀጥል እኔ የምለው ምን ብናገኘው ነው ምን ትላለህ? ቆይ አይ አግኝተው በመንገድ ላይ ምናምን በምን ባደርግልህ ምንም እንትን ስለማለት ብዙ ጊዜ ስለማገኝ አይጠርቶ ምን ባደርግልህ ደስ ይላል ምናምን ቢልስ ምን ባደርግልህ ደስ ይላል ይዘኝ ጥባ ነው እንጂ ከኢትዮጵያ ብቻ አስወጣኝ የሆነ ቦታ ላይ እዚህ እንደዛ። አንተስ ግን? እኔም እንደዛ ነው። ዛሬ እንግዲህ ከጋሽ ሰለሞን ጋር ተገናኝተናል። አዶናይ መኪና ውስጥ እያላችሁ ቆይታችኋል። ብዙ ሰው ሲጠብቅ ነበር መኪናው። እግዚአብሔር የተመሰገነ ይሁን። ዛሬ ቀኑ ምንድነው ጋሼ? 21 ነው። ማርያም ተአምር ነው። እንግዲህ በማርያም ቀን እናደርግ ነው፣ ሰርፕራይዝ ልናደርጋቸው ነው። መኪናውን ግን አይታችኋል? አላያችሁም? እሷ ነች አይደለችም? እንጃ አናውቅም ማለት ነው። አሁን ወደ ታች እንወርዳለን። መኪናውም ያዩታል ጋሼ ማለት ነው። እንሂድ እስኪ ወደ ታች ነው። ማመሰግነው የኔ ውድ ተባረክልኝ፣ ደግልኝ። በእውነት በጣም የሚገርም ነው። እንግዲህ አዶናይ ትልቁን ኃላፊነት ተጭኖብሃል። እግዚአብሔር ወደፊት ያሳካል። አሜን። እስከ መጨረሻው ተጓዝ የኔ ውድ። እግዚአብሔር ይስጥልኝ። በጣም ተባረክ። አመሰግናለሁ። ቴንክ ዩ ነበር። እንሂድ እስኪ እንሂድ እንያት አቤላ ጋይ ሰለሞን ደስታቸውን እንግዲህ እያከበሩ ነው ከአዶናይ ልጆች ጋር። አዎ ደግሞ ኃይለኛ ጨፋሪ ናቸው። ሼባው እኮ በጣም ጎበዝ ነው። በጣም የሚወዛወዙት አዶናይ ነው። ማን ነው አዶናይ? ጃኒ ሲያለማምዳት ያፊና ስትጠበብ አዛያ ሱራ ባቲ ቦስ ስቴት አጋዥነት በአዶናይ አስተባባሪነት ዛሬ የብሩክሊን ስቴት የቢዋይዲ ኤሌክትሪክ መኪና ለአርቲስት ሰለሞን ተካ ይችላል። ዋው ደስ ያለን፣ እንኳን ደስ ያላችሁ ለማለት እንወዳለን። ይችላል ግን አንተ አዶናይ ይችላል በደንብ ለሌላው ማሪያ ይሆናል። ብሩክሊን ስቴት የሰራው ስራ አዶናይ ቲክቶከር አዶናይ የሰራው ስራ ሌሎችም አንጋፋ ለሆኑ አርቲስቶች እንዲሁ እንዲበረከት ያስችላልና ተነሳሽነቱ እንዲቀጥል ነው በዚህ አጋጣሚ መልእክታችንን እናስተላልፈው። ከሁሉም ነገር ከሁሉ በላይ ደስ የሚለው ነገር ኮንፊደንሱ የተናገርከውን ነገር እንደመተግበር ደስ የሚያሳይ ነገር የለም። ለጋሽ ሰለሞን መኪና ይገዛለት እንዴ አለ ገዝቶ የሰው ልጅ መሞት የለበትም አለ። ሄዶ ወደ 16 ሚሊዮን በአንድ ቀን አሰባሰበ፣ እርዳታ አደረገ።
መኪኖች ይሄዳሉ፣ ዱቄት ይሄዳሉ፣ ሄዶ አደረገ በቃ ያለው ነገር ያደርጓል። አዎ እንግዲህ ከልጅ ከነዲቻ ቡሽ ጋር ምናምን ትኖራለሽ ነፃነት ሄደ ወሰዳት እየኖራት ነው። በቃ የተናገራችሁትን አድርጉ። በቃ በኢትዮጵያ ቲክቶክ መንደር እስካሁን እንደ አዶናይ ተጽዕኖ የፈጠረ የለም። ታሪክ ነው የሰራው፣ ትልቅ ታሪክ ማሮና ትልቅ ታሪክ ነው የሰራው። በርታለን ብራዘር፣ እናመሰግናለን። ስለሚቻል እንግዲህ እና ለዛሬ የነበረው ቪዲዮ ይመስል ነበረ። ቤተሰቦች አላማገን አጨርሰናል ያለች ቪዲዮ ነው ይዘላችሁ የመጣ ነው። አዎ ያ አዲስ ነገር በሚለው ነው። አውና ሰብስክራይብ ማድረግ እንዳይረሳ። አሁንም ድጋሚ ሰንብቱልን። እንወዳችኋለን። ባይ ባይ ባይ።